ምን ያስፈልጋል? ገንዘብ ወይም ብር አይደል? ብር ነው። እና አሁን ያካሄዱት ጉባኤ አንድ ቤተሰባችን የቤተ ክርስቲያን አባልና አባል የሆኑ በጣም ሊወደዱ የሚገባቸው ቤተሰቦች ናቸው ያዘጋጁት። በኋላ ላይ አባታችን በስፋት ቃለ ምዕዳኑ ሲሰጡ አመስግነው እኛም እልል ብለን የሚገባውን ሞራል ሰጥተን ጸልየንላቸው ነው ጉባኤው የሚጠናቀቀው። እግዚአብሔር ቢፈቅድ ብለዋል። በማን ቢፈቅድ? ህዳር በባተ በስድስተኛው ቀን ወደ ነቢያት ጾም መሸጋገሪያ ላይ ባለው ሰንበት ላይ ዓርብ፣ ቅዳሜ፣ እሁድ እንዲዘጋጅ አባታችን በዚህ ቀን እግዚአብሔር ቢረዳን ማካሄድ እንችላለን ብለዋልና ደስታችሁን በጭብጨባና በእልልታ። ስለዚህ ወደ መጨረሻው የዝማሬ አገልግሎት ከመሄዳችን በፊት ለጉባኤው ገንዘብ ያስፈልጋልና እኛም አገልግሎት ከሰጠን በኋላ የመጨረሻዋ ቀን ለቀጣይ ጉባኤ መሰረት ጥለን እንሄዳለን። በሄድንበት ሀገረ ስብከት ነው የምንሰራው። ከዛ በኋላ ደግሞ የሚቀጥለው ጉባኤ ላይ ደግሞ ሲመታ የሚመጡት መምህራን እንደገና ለቀጣይ ጉባኤ አሻራ ጥለው ያልፋሉና እችን መንገድ ከፈታ ብለን አንድ ጊዜ ሚኪያስ መንገዷን ከፈታ